ነገር መሸከም እንዴት ነው የምንችለው? እንዴት ነው የምንችለው ነገር መሸከም? አንደኛ ራሳችን እንደምንመራ ማመን ነው። ማን እንደሚመራ? አቤት አሁን የሆነ ሰው እኔን የሚያናድደኝ ከሆነ እኔን ምን እያደረገኝ ነው? እየመራኝ ነው አይደለ? እኔ ራሴን መመራ ሰው ነኝ። ማንም ሰው ሊያበሽቀኝ አይችልም ማለት አለብን። ለምሳሌ ለመሰላችሁ የሆነ ሰው ሌባ ሲለኝ የምናደድ ከሆነ ከተናደድኩለት ምን እያደረገኝ ነው? እንደ በሪሞት ኮንትሮል እየተቆጣጠረኝ ነው። ሌባ ሲለኝ እበሽቅለታለሁ፣ እንዴት ነህ ሲለኝ እስቅለታለሁ። አያችሁ እንደ ቴሌቪዥን ሲከፍተኝ ሲዘጋኝ እንዴ ምን በወጣኝ ነው? እኔ እንደዚያ ለሱ እሱ የሚከፍተኝ የሚዘጋኝ ሰው አይደለሁም። እኔ የፈለገውን ማለት ይችላል፣ የፈለገውን ሰው። ስለዚህ መጀመሪያ እገሌ አበሸቀኝ እኔ ተውት ምላችሁ እንዲሁ መንፈሳዊነቱን ተውትና አንድ ሊደርሺፕ ላይ መጽሐፍ የጻፈ የሳይኮሎጂ ባለሙያ ነው የጻፈው። የሊደርሺፕ ሳይኮሎጂ ጽፏልና እዚያ መጽሐፉ ላይ ነው እገሌ አበሸቀኝ የምትል ለምንድን ነው? እገሌ አበሸቀኝ ማለት እኮ ሂ ሜድ ሚ ማለት ምን ማለት ነው? እሱ ሰራኝ እያልኩ ነው። አደረገኝ፣ አንተ ተደራጊ ሆነ አልኩ። እገሌ እንዲህ አደረገኝ ስትል እኮ አንተ ዕቃ ነህ እንዲህ እንደዚያ የምትደረግ ተተግባሪ የምትሆን አንተ ዕቃ አይደለም እኮ ሰው ነህ። ሰው ከሆነ ሰዎች ወደ አንተ የሚያመጡት ነገር ለምንድን ነው አንተን እንደዚያ የሚያደርግህ? ሰው ከራሱ ጋር ከኖረ ማንም ሰው ሊያበሽቀውም ሊያስደስተውም አይችልም።